እንኳን ደህና መጣችሁ። ይዘት ቲሸርት ቲዩብ ነው። ቪዲዮውን ላይክ በማድረግ ጀምሩ። ዛሬ ስለ ሶላር ሲስተም እንመለከታለን። ሶላር ሲስተም እንግዲህ የሚያጠቃልለው the sun and all the other celestial bodies around it ፀሐይና በዙሪያ የሚሽከረከሩ ሌሎች አካላትን ሁሉ አጠቃልሎ የሚይዝ ምህዋር ነው እንግዲህ ሶላር ሲስተም የምንለው ማለት ነው። ሶላር ሲስተም ብዙ ነገሮችን በውስጡ ይዟል። ለምሳሌ ዘሰን ፀሐይን 8 ፕላኔቶችን እንዲሁም ደግሞ በፕላኔቶች የሚገኙ ዴር ሙንስ ወይም ደግሞ ጨረቃዎቻቸውን ድዋርፍ ፕላኔትስ ትናንሽ ፕላኔቶች እንዲሁም ስሞለር ቦዲዎችን አጠቃሎ የያዘ ሲስተም ነው ሶላር ሲስተም ብለን ስናወራ ማለት ነው። ስሞለር ቦዲስ የምንላቸው እንግዲህ እነማን ናቸው ካልን አስትሮይድስ and comets and also meteors these are what smaller bodies የምንላቸው ናቸው ማለት ነው በሶላር ሲስተም ውስጥ የሚገኙ። እንግዲህ ፀሐይ ምንድነች ብለን ስናወራ this is a star ኮከብ ነች closest to the earth መሬት ለመሬት ቅርብ ከሆኑት ማለት ነው። located at the center of solar system ከሶላር ሲስተም ደግሞ ማዕከል ላይ ወይም ደግሞ at the center ነው የምትገኘው ማለት ነው ፀሐይ ሶላር ሲስተምን ስንመለከት because every another planets revolve around it በፀሐይ ዙሪያ ነው ሌሎች የሚዞሩት therefore it located at the center of solar system በሶላር ሲስተም ውስጥ ማዕከላዊ ደረጃ ላይ ወይም ደግሞ at the center ነው የምትገኘው ማለት ነው። the sun is made up of እንግዲህ sun composite ተደርጎ የምትሰራው ሃይድሮጂን ጋዝ 71% ሂሊየም ጋዝ 26 ወይም 27% እንዲሁም አናደር ጋዝስ 2% ነው ፀሐይን እንደሰሩት የሚነገረው ማለት ነው። በፒክቸር ስንመለከተው ይሄን ይመስላል። አንዳንድ ቦታ ላይ 27 አንዳንድ ቦታ 26 ብላችሁ ልታገኛችሁ ትችላላችሁ ሂሊየምን ስንመለከት ማለት ነው። እንዲሁም ሰርፌስ ቴምፕሬቸሩ 5500 ሲሆን ኢነር ቴምፕሬቸሩ ደግሞ እንግዲህ ከ15 ሚሊዮን ዲግሪ ሴንቲግሬድ እንደሚበልጥ እንዲሁም ደግሞ በማስ ደረጃ 98% ኦፍ the solar system ፀሐይ እንደሚይዝ ይነገራል። ወይም ደግሞ the largest and massive object found in a solar system ተብሎ ሊጠራ ይችላል ማለት ነው ፀሐይን ስናወራ